ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? ዛሬ ማሳያችሁ ባተር ኩኪስ ነው፣ የቂቤ ኩኪስ። መጀመሪያ ይሄን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ፣ ሁሉም ጋር እንዲዳረስ። እዚህ ጋር የሚያስፈልገን ስኳር፣ ዱቄት አለ፣ ስኳር እና እዚህ ጋር ደግሞ ቂቤ። ልኬቱ እንዴት ነው? የቂቤ ያደረኩትኝ ግማሽ የውሃ ብርጭቆ አድርጌ እዚህ ጋር መትቸዋለሁ መጀመሪያ ላይ እና 3 እንቁላል አድርጌያለሁ። 3 እንቁላልና ግማሽ የውሃ ብርጭቆ ቅቤ አድርጌ መታሁት። ከዛም ስኳር እዚህ ጋር ስኳርም የምናደርገው ግማሽ የውሃ ብርጭቆ ነው። እያየን ነው እየመታን እያየን ነው የምናደርገው። በአንዴ አንጨምረውም፣ ቀስ እያልን እየመታን እያየን እንጨምራለን። መምቻ ካላችሁ በመምቻ መምታትም ትችላላችሁ። ከዛም እዚህ ጋር በደንብ መትቸዋለሁ። ከዛም ዱቄቱንም እያየሁኝ ጨምራለሁ። በአንዴ አልጨምረውም ሁሉንም፣ ቀስ እያደረግኩኝ እየመታሁኝ እያየው ነው የምጨምረው። እዚህ ጋር ከስታርድ ፓውደር 2 ማንኪያ የሾርባ ማንኪያ አደርግበታለሁ። አለማድረግም እዚህ ጋር ትችላላችሁ፣ ግን ከስታርድ ፓውደር ለጣዕሙ ታረጉበት አሪፍ ፍሌቨር ይሰጠዋል። ከዛም በደንብ እዚህ ጋር እናደባልቀዋለን። እዚህ ጋር መትቼ ከጨረስኩኝ በኋላ ባትራ ላይ ያላችሁ ፓይፕ በማድረጊያ በዚህ ሊጡን እንደዚህ ስሙዝ ሆኖልኛል። ፓይፕ ማድረጊያ በሱ ቅርጽ እንደዚህ ያደረኩ አወጣለታለሁ። እንደዚህ አይነት ፓይፕ ማድረጊያ የሚያስፈልጋችኋል ለቅርጹ። ሊጡ ቀጭን ስለሆነ በመዳመጫ አይወጣልንም። ለዛ እንደዚህ ፓይፕ በማድረጊያ ዚግዛግ ወይም ክብ እያደረግን የፈለግነውን አይነት ቅርጽ እያደረግን እንደዚህ ማድረግ እንችላለን። ያችሁ ክብ እንደዚህ ከፈለጋችሁ እንደፈለጋችሁት አይነት ቅርጽ ማውጣት ትችላላችሁ። ከዛም እንደዚህ አድርጌ ቅርጽ አውጥቼ ጨርሻለሁ። ይኸውላችሁ በተለያየ አይነት ቅርጽ እንደዚህ ማድረግ ትችላላችሁ። ከዛም ለ15 ደቂቃ ኦቨን ውስጥ ካበሰልኩት በኋላ በ190 ዲግሪ እዚህ ጋር ዲኮሬሽን ነው የምሰራው። ይሄ የኬክ ከላይ የሚበተነው ተቆጣላችሁ እና ቸኮሌት አቀልጬ የቀለጠ ቸኮሌት አለኝ እዚህ ጋር። ቸኮሌቱን አቀልጠውና ኩኪሱን እየነከርኩኝ ከዛም እዚህ ጋር እንደዚህ ለጌጥ ነው። ይሄ እንደዚህም አለማድረግ ትችላላችሁ። ቸኮሌት እየነከርኩኝ እንደዚህ አስጌጣዋለሁ ማለት ነው። አያችሁ በጣም ነው የሚያምረው እንደዚህ ሲሆን። እንደዚህ ማድረግ ትችላላችሁ። እናም እንዲጨርሻለሁ ዲኮር አድርጌው እና በጣም ነው የሚያምረው። ይሁት ከለሩም ያምራል፣ ዲኮሬሽኑ ሰርታችሁ ሞክሩት፣ ትወዱታላችሁ።
ውስጡም ፍርፍር ያለ ነው የሆነው። አያችሁ ውስጡም ፍርፍር ያለ ነው የሆነው። በጣም ነው የሚጣፍጠው። እና ቪዲዮዬን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቴንኪዩ። የዛሬው ቪዲዮ ይህን ይመስላል። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። አመሰግናለሁ። ቴንኪዩ ባይ